ሀና ከእዝራ ጋር ተጣላች። ተምቹ በፖሊስ ተያዘ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። በቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር በማድረግ አጠናክሩ ማለት ነው። ኖላዊ እንግዲህ አሁን ላይ ወይዘሮ ሜላትና ባዩሻው በጣም ስለፈራች ወይዘሮ ሜላት እንደምትከታተላት አድርጋ ለፖሊስ ሄዳ አመልክታለች ማለት ነው። ከዛም አልፎ እንግዲህ ፖሊሶቹ ጋር ሄዳ ወይዘሮ ሜላት እየተከታተለች ነው ብላ ተናግራለች ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም የሚገርመው ነገር ወይዘሮ ባዩሽ ለፖሊስ አመልክታ እየተከታተለች ነው ብላ ከዛም አልፎ ተርፎ እንግዲህ አሁን ላይ ፖሊሶቹ ወደ ወይዘሮ ሜላት መጥተው ወይዘሮ ባዩሽ ክስ አቀረበችብሽ እንደምትከታተልሽ ብለዋት ነበር። ከዛም አልፎ ተርፎ እንግዲህ ለምን ሁለታችንንም አትወስዱንም አቅርባችሁ በአንድ ላይ አንነጋገርም ነው ያለችው። ከዛም ሁለታቸውም ፖሊስ ጣቢያ ሄደው ቀርበው እንዳለ ከዛም ሁለታቸውም ለፖሊስ ጣቢያ ሲቀርቡ ወይዘሮ ሜላት እንግዲህ እንዴት ነሽ ባይሽ እያለች በሰላምታ እያስመሰለች ስትቀርባት ምንድነው የምታስመስዩ ነገር ለምንድነው የምትከታተልኝ ስትላት መቼ ተከታትዬሽ እንዴ ብላ አለቻት። ወይዘሮ ባዩሽ የተከታተለች ነው ብለሽ የለ እንዴት ነው ስትላት፣ አዎ አንድ ቀን ተገናኝተናል ብላ ስትል ፖሊሶቹ ደግሞ አንድ ቀን እኮ አጋጣሚ ነው ብለው አሉ ማለት ነው። እሷም ደግሞ መሳሪያ ይዛለች አላለችም ነበር ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ባዩሽ እንደዋሸቻቸው አስመስለዋል። ከዛም እነሱ የተጠራጠሩት ሁለታቸው የሆነ ነገር እንዳለባቸው ነው የሚያስታውቀው ማለት ነው። ከዚህም አልፎ እንግዲህ አሁን ላይ ሀና ከእዝራ ጋር ተጣልተዋል ማለት ነው። ትምህርት ቤት ስትሄድ ያው እዝራ እንደለመደው ወደዚህ መጣ ማለት ነው። ከዛም አልፎ ተርፎ እንግዲህ ሰላምዬ በማላቸው ገብታ ልታስታርቅ እያለች ነው። ኤድራ ያው ሀናን ሊስማት ስለፈለገ እሷ ደግሞ ያንን አልፈለገችም። ሰላም አትኝም እኔ ሲላት ባለፈው አሳይቼሻለሁ ለምንድን ነው ሰላም አትኝ ብሎ ሰላም ሊስማት ሲል ሀና ደግሞ ገፍትራ ጥላው ሄዳለች ማለት ነው። ከዚህም አልፎ እንግዲህ አሁን ላይ የሚገርመው ነገር ሀና ኢዝራን አልፈልግም እንዳትከተለኝ ብላ የምር ቆርጣበታለች ማለት ነው። ማነው ደስ ያለው ሀናና ኢዝራ በመጣላታቸው? ቢጣሉስ ሀና ወደ ያሲር ትመለሳለች አትመለስ የሚለውን እንግዲህ የምናይ ይሆናል። ከዚህም አልፎ እንግዲህ አሁን ላይ ድንብላለን ሀና እያስጠነቀቻት ነው። ተምቹን አሳይኝ እያለች ማለት ነው። የሚያሳዝነው ተምቹ በፖሊስ መያዙ ነው። ከዛም አልፎ ተርፎ እንግዲህ ድንብላል ደግሞ መጀመሪያ እነሱን አረጋግጬ እሱን ጠይቄ ነው ያለችው ማለት ነው። ከዚህም አልፎ እንግዲህ ተምቹ የጓደኞቹ ጋር ሲበላ ስተታ ያለው አሁን ላይ ግን እነሱ ብር እንዳለው ሲያውቁ ብሩን ጋብዘን ሲል አሁን ሙድ ላይ አይደለሁም እያለ እምቢ ሲላቸው ያንን ብር እንግዲህ ተመካክረው ከነ ስልኩ ቀምተውት ደብድበውታል ማለት ነው። የሚያሳዝን ነው። የተምቹ ደግሞ ያሁን ላይ ማለት ነው። ከዛም አልፎ እንግዲህ ደብድበው ጥለውታል። ድጋሜ ብሩና ስልኩን ምናልባት ቢመልሱልኝ ብለው ስልኩንም ብሩንም የተቀበሉት እነሱ ደግሞ የምን ብር ነው የምንመልሰው ብለው በደንብ ደበደቡት ማለት ነው። በጣም ያሳዝናሉ። ወይዘሮ ሜላት አሁን ላይ ፖሊሶቹ ቤት መምጣታቸው በጣም ገርሟታል ማለት ነው። ለብቻዋ እያሰበች ነበር። ከዛ ለምላሴ ስትነግረው ምላሴ ደግሞ ፖሊሶቹ እኮ መጡ እያለችው እንዳለ ምላሴ እውነቱን ልትነግረው አልቻለችም። እሷ ባዩሽ እንደምትከታተለት ግን ያውቃል። ከዚህም አልፎ እንግዲህ ተምቹ ምላሴ ያው ስላወቀ የእርግብን ነገር ያወጣል በማለት ድንብላልን እንግዲህ ተምቹን ያየበት ቦታ ለፖሊስ ሄዶ አመልክቶ ፖሊስ ተይዟል ተምቹ ማለት ነው። በጣም
የሚገርም ጉዳይ ነው። አሁን ላይ ሀና እና ኢዝራ ተጣልተዋል። ሰላምዬ ግን መሀላቸው ላይ ገብታ አሁንም ኢዝራን እንግዲህ ለምንድን ነው ሀና ትንሽ ወጣ ያለ ባህሪ ነው ያላት፣ ለምን እንደዛ አደረግ እያለች እየተቆጣችው ነበረ ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የሚገርመው ጉዳይ ወይዘሮ ባዩሽ በጣም ስለፈራች ድጋሚም ተገናኙ። አሁንም ሄደሽ ንገሪያቸው ድጋሚ እንደተገናኘን እያለቻት ነበረ ወይዘሮ ሜላት ማለት ነው። ባዩሽ እንግዲህ ሽንቷን እየሸናች ነው እያለቻት ነው። እውነት ነው። አሁን ላይ ሜላት ጀግና ሁና አሁን እኔና አንቺ የምንስማማበት የማርፍበት ጉዳይ ከኋላሽ ማን እንዳለ ትነግሪኛለሽ አትነግሪኝም እያለቻት ነው ማለት ነው። እሚቀኔስ እንዴት እንደሚከታተልሽ አልተናገርሽም ስትላት እኔ ምን ብዬ ነው የምናገረው ነው ያለችው ማለት ነው። ከአሁን ቀጥለሽ ከጀርባሽ ያሉትን ሰዎች ካልነገርሽኝ አንቺን መጥፊያሽን አታውቂውም ብላ አስጠንቅቃታለች። እንግዲህ ባዩሽ ለሜላት ትነግራታለች እውነት ወይስ ራሷን ታስተፋታለች? አሁን ላይ ለፖሊስ እያመለከተችው ያው የእሷ ተብዬው ሰውዬ አሁን ማንም ነው ወደ እሷ የሚሄድላት ስለሌለ ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የሚያሳዝነው ነገር ተምቹዬ በፖሊስ መያዙ ነው። ከዛም ድንብላል ልታዩ እንደለመደችው ስትሄድ ተምቹ በጣም ደክሞና ተመቶ ውድቅድቅ ብሎ ነው ማለት ነው። ከዛም አልፎ እንግዲህ ቀስቅሳ ምግብ አብልተዋለች። እሱ ግን ምግቡንም ጭራሽ በግድ በልታ እያጎረሰችውም ነበር ማለት ነው። ከዚህም አልፎ እንግዲህ የሆነ ነገር ልንገርህ ሀና እኮ ትርንጎዬ አሳይ ብላለች። ሽት ለምንድን ነው ግን የነገርሽው ሲላት የእርግብን ፍቅረኛ አግኝተሽውን ልታይ ሄድሽ እንደሆነ ደረስኩ ብላ ስትለኝ አሁን አልኳት እና በጣም ናፍቃለች አንዬ እንደዚህ የምታረግልሽ አይደለችም እያለችው ነበረ። ተምቹ ደግሞ በቃ አሁን አበቃለኝ እንግዲህ ለፖሊስ ተያዝኩ እያለ ነበረ። ከዛም አልፎ እንግዲህ ይሄንን በማለቱ ምላሴ ፖሊስ ጣቢያ ሄዶ አመልክቶ እርግብን ማናገኝበት አንድ ዘዴ የእርግብን ፍቅረኛ አግኝቼዋለሁና እንሄድ ብሎ የእርግብን ፍቅረኛ በፖሊስ አስያዘው ምላሴ ግን ያው እናቱ በፖሊስ እንዳይይዙት እየፈለገች እንዳለ አሁን ላይ ግን ምላሴ ተምቹን በፖሊስ አስይዞታል ማለት ነው። እርግብ ዙሮ ተዛዙሮ የት እንዳለች እስካሁን ድረስ አይታወቅም። አሁን ላይ እንግዲህ በጣም የሚገርመው ጉዳይ የሆነው ከዚህም አልፎ ተርፎ እንግዲህ በጣም የሚገርም ጉዳይ ላይ ነው ማለት ነው ያለ ነው። ከሁሉም አልፎ ሁላቸውም በጣም የሚገርም ነገር የሆነው ወይዘሮ ባዩሽ በጣም እንደፈራች የሚያሳይ ነገር ነው ማለት ነው። ከዚህም አልፎ ተርፎ እንግዲህ ዛሬ ላይ ያመጡት ያው የበፊቱን ትውስታ ነው ማለት ነው። ሀናቶ መስፍን እንግዲህ ሲሄድ ወደ አዲስ አበባ የሚባለው ሀናን ሰራተኛ ሳይሆን ልጁ አድርጎ ወደ ምስሟታል። እርግብን ደግሞ ሰራተኛ አድርጎ ነው ያሰባም ማለት ነው። በጣም የሚገርምና አሰጃቢ ጉዳይ ነው። ያው ሀንዬ ፊልሙን ስላየች ፎቶዋን እናንተን እንደተሰረቀች ሁሉ የሚያሳይ ነው ማለት ነው። ከዚህም አልፎ ተርፎ እንግዲህ ኢዝራና ሀና መጣላታቸው ደስ ያላችሁ እስኪ በላይክ በኮሜንት አሳዩ ማለት ነው። ሀናስ አሁን ድጋሚ ወደ ያሲር ትሄዳለች አትሄድም የሚለውን ደግሞ በቀጣይ የምናይ ይሆናል ማለት ነው። የወይዘሮ ባዩሽና ወይዘሮ ሜላትስ ጉዳይ መቼ ነው ማለቂያው የሚለውንም በቀጣይ አብረን ይዘን የምንመጣ ይሆናል። ቪዲዮ ደስ ካላችሁ ላይክ ሸር በማድረግ ቤተሰብ አድርጉኝ። ቤተሰብ ሆናችሁ ደግሞ ሰብስክራይብ ቪዲዮ ምልክት በመጫን ቤተሰብ ሁኑ እላችኋለሁኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ላይ ያድርግልን። በያላችሁበት የአላህ ህዝነት ረህመት ሁሉ ከእናንተ ጋር ይሁን እያልኩ ከዚህ ሰናበታችኋለሁ። ባይ ባይ ማለት ነው። እንግዲህ ሀናና ኢዝራ ያው ተጣልተዋል። ቀጣይ ደግሞ ከያሲር ጋር ሀና ትመጣለች አትመጣውም የሚለውንም ደግሞ ይዘን የምንመጣ ይሆናል። ባይ መልካም ጊዜ ይሁንልን። አላህ ሱብሃነሁ ወተዓላ ሀገራችንን ሁሉ ይጠብቅልን እላችኋለሁ። መልካም ቀን